የሆነ ጤናማ ቀይ የደም ሴሎች ወይም ደግሞ ሄሞግሎቢን ሲያንስ የሚከሰት በሽታ ሲሆን ሄሞግሎቢን ዋናው የደም ሴሎቻችን ክፍል ሲሆን ከኦክስጅን ጋር ይጣመራል። በጣም ጥቂት ወይም ደግሞ ጤናማ ያልሆኑ ቀይ የደም ሴሎችን ካሉን ወይም ደግሞ ጤናማ ያልሆኑ ጥቂት ሄሞግሎቢን ካለን በሰውነታችን ውስጥ ያሉት ሴሎች በቂ ኦክስጅን አይደርሳቸውም ማለት ነው። የደም ማነስ ምልክቶች ከሆኑት አንድ የሆነው የድካም ስሜት የሚከሰተው የሰውነት አካሎቻችን በትክክል ለመስራት የሚያስፈልገንን ያክል ኦክስጅን ስለማያገኙ ነው። ሴቶች፣ ሕፃናትና ከባድ በሽታ ያለባቸው ሰዎች ለደም ማነስ የመጋለጥ እድላቸው ከፍተኛ ነው። ልናስታውሳቸው የሚገቡ ጠቃሚ ነገሮችን ልንገራችሁ። አንዳንድ የደም ማነስ አይነቶች በዘር የሚተላለፉና በወሊድ ጊዜ ሕፃናትን የሚያጠቁ ናቸው። ለአቅመ ሔዋን የደረሱ ሴቶች በብረት እጥረት ለሚከሰተው የደም ማነስ በተለየ ሁኔታ የተጋለጡ ናቸው። ምክንያቱም በወር አበባ ጊዜ የደም መፍሰስ እና በእርግዝና ወቅት የደም ፍላጎት ስለሚጨምር ማለት ነው። በእድሜ የገፉ ሰዎች በደም ማነስ የመጋለጥ እድላቸው ከፍተኛ ነው። ምክንያቱም በምግብ እጥረት እና የተለያዩ የሕክምና ችግሮች ስለሚኖሩባቸው ነው። የተለያዩ የደም ማነስ አይነቶች አሉ። ሁሉም የተለያዩ መነሻና የተለያዩ ሕክምና አላቸው። በብረት እጥረት የሚከሰት የደም ማነስ በጣም የተለመደ በሽታ ነው። አመጋገባችንን በመቀየርና የብረት ንጥረ ነገር በመውሰድ በቀላሉ መታከም እንችላለን። አንዳንድ የደም ማነስ አይነቶች ለምሳሌ በእርግዝና ወቅት የሚከሰተው ጤናማ ሲሆን፣ አንዳንዶቹ ደግሞ እስከ እድሜ ልክ የሚዘልቁ ሊሆኑ ይችላሉ። የደም ማነስ መነሻ ምክንያቶች ምንድን ናቸው የሚለውን እንየው። ከ400 የሚበልጡ የደም ማነስ አይነቶች አሉ። እነሱም በ3 ከፍለን ማየት እንችላለን። በደም መፍሰስ የሚከሰት ቀይ የደም ሴሎች ምርት መቀነስ ወይም ደግሞ የማምረት ችግር እና በሶስተኛ በቀይ የደም ሴሎች ውድመት ወይም ደግሞ ጥፋት የሚከሰት የደም ማነስ አይነቶች ናቸው ማለት ነው። ስለዚህ እነዚህን የደም ማነስ አይነቶች በዝርዝር እናያቸው። አንደኛ በደም መፍሰስ የሚከሰት የደም ማነስ ምንድን ነው ስንል ደም በሚፈሰን ጊዜ ብዙ ቀይ የደም ሴሎች እናጣለን። ይህም የሚከሰተው በትንሹ ለረጅም ሰዓት ደም ስለሚፈሰን ሲሆን ይህን ነገር ብዙ አናስተውለውም ማለት ነው። እንደዚህ አይነቱ ከባድ የደም መፍሰስ በሚከተሉት መንገዶች ሊከሰት ይችላል። አንደኛ ከጨጓራና አንጀት ጋር የተያያዙ በሽታዎች፣ ኪንታሮት፣ ቁስለት፣ የጨጓራ ህመምና ካንሰር ሲኖር፣ ሁለተኛ የህመም ማስታገሻ መድኃኒቶች እንደ አስፕሪን ወይም ደግሞ አይቡ ስንወስድ፣ ሶስተኛ ደግሞ በወር አበባና በወሊድ ጊዜ በተለይ በወር አበባ ጊዜ የደም ፍሰት ከመጠን በላይ ከሆነና በተደጋጋሚ እርግዝና ከተከሰተ የደም ማነስ በዚህ ምክንያት ሊይዘን ይችላል ማለት ነው። ሁለተኛ ደግሞ ቀይ የደም ሴሎች ምርት መቀነስ ወይም ደግሞ ማምረት ችግር በሚኖርበት ጊዜ የደም ማነስ ይኖራል። ይህ አይነት የደም ማነስ በሽታ በሚከሰትበት ጊዜ ሰውነታችን በጣም ጥቂት የደም ሴሎች ማምረት ወይም ደግሞ የደም ሴሎቻችን በትክክል ተግባራቸውን መወጣት ሲያቅታቸው ሲሆን፣ በሁለቱም አጋጣሚዎች የደም ማነስ ይከሰታል። ቀይ የደም ሴሎች ችግር ይኖርባቸዋል ወይም በቁጥር ይቀንሳሉ። የዚህ ምክንያት ጤናማ ያልሆኑ የደም ሴሎች ሲኖሩ ወይም ተግባራቸው በብቃት ለመወጣት የሚያገለግሉ ሚኔራሎችና ቫይታሚኖች እጥረት ሲኖር ነው። ለዚህ አይነቱ የደም ማነስ መነሻ ምክንያቱ የሚሆኑት አንደኛ ሲክል ሴል የደም ማነስ አኒሚያ የምንለው፣ በብረት እጥረት የሚመጣ የደም ማነስ፣ በቫይታሚን እጥረት የሚመጣ የደም ማነስ፣ በመቅኒ እና በተለያዩ መነሻ ሴሎች ችግር የሚመጣ እና ሌላ የጤና ችግር ሲኖር የሚመጣ የደም ማነስ አይነት ነው ማለት ነው። ስለዚህ በሲክል ሴል የሚከሰት የደም ማነስ በዘር የሚተላለፍ ሲሆን ቀይ የደም ሴሎች የጨረቃ ቅርጽ እንዲኖራቸው ያደርጋል። ስለዚህ በቂ ኦክስጅን ወደ ተለያዩ አካሎች ማድረስ ያቅተዋል ማለት ነው። የጨረቃ ቅርጽ ያላቸው የደም ሴሎች በጥቃቅን የደም ቧንቧዎች ውስጥ ይቀረቀራሉ ማለት ነው። ይህም ህመም ያስከትላል። በብረት እጥረት ምክንያት የሚከሰተው የደም ማነስ ብረት በተባለ ሚኔራል እጥረት ሲኖር ነው።
በአጥንታችን ውስጥ ያለው መቅኒ ኦክሲጅን ወደ ተለያዩ የሰውነት ክፍል የሚያደርሰውን ሄሞግሎቢን ለመስራት ብረት ያስፈልገዋል። በቂ የሆነ የብረት ሚነራል ከሌለ በቂ የሆነ የሄሞግሎቢን አይመረትም። የዚህም ውጤት በብረት እጥረት የሚከሰት የደም ማነስ ነው ማለት ነው። የዚህ አይነቱ የደም ማነስ መነሻ ምክንያቶች የሚከተሉት ናቸው። አንደኛ የብረት እጥረት ያለባቸው ምግቦችን የመመገብ ዘይቤ ነው። ሁለተኛ ደግሞ በእርግዝናና ማጥባትና የእናትን የብረት ክምችት መጠን ይቀንሳሉ። የወር አበባ፣ በተደጋጋሚ የደም ልገሳ ማድረግ፣ ከባድ ስፖርታዊ ልምዶች እና የምግብ መፈጨት ችግሮች ያመጡታል ማለት ነው። ሌላኛው በአንዳንድ መድኃኒቶች በቫይታሚን እጥረት የደም ማነስ የሚከሰተው በቫይታሚን B12 እና ፎሌት እጥረት አማካኝነት ነው። እነዚህ ሁለት ቫይታሚኖች ቀይ የደም ሴሎችን ለመስራት ስለሚያገለግሉ ማለት ነው። ለዚህ ችግር መነሻ ምክንያቶች ምንድናቸው ካላችሁ ደግሞ መነሻ ምክንያቶች የሚሆኑት ይህ ሜጋሎብላስቲክ አኒሚያ የቫይታሚን B12 እና ፎሌት እጥረት ነው። ሌላኛው ደግሞ ፐርሼስ አኒሚያ የምንለው የቫይታሚን B12 እና በጨጓራ የመምጠጥ ችግር ሲኖር ነው። ሌላ የምግብ እጥረት ወይም ደግሞ ትንሽ ስጋ ወይም ሙሉ ለሙሉ ስጋ ለመመገብ፣ እርግዝና፣ አንዳንድ መድኃኒቶች፣ የአልኮል ሱሶች፣ የአንጀት በሽታዎች፣ አፕላስቲክ አኒሚያ ወይም ደግሞ አባት መነሻ ቀይ የደም ሴሎች በቁጥር ሲቀንሱ ነው። ሌላኛው ታላስሚያ የምንለው አለ። ይህ የሚከሰተው ቀይ የደም ሴሎች በትክክል መብሰል ወይም ደግሞ ማደግ ሲያቅታቸው ነው። ሊድ ለተባለው መርዛማ ማዕድን መጋለጥ ደግሞ የአጥንት መቅኔ እንዲጎዳ ስለሚያደርገው ይህ አይነት የደም ማነስ ሊከሰት ይችላል ማለት ነው። በተለያዩ ምክንያቶች የሚከሰተው የደም ማነስ መነሻው ለቀይ የደም ሴሎች ምርት የሚጠቅሙ ሆርሞኖች እጥረት ሲሆን በዚህ አይነት ምክንያት የሚከሰቱት ደግሞ የሚከተሉት ናቸው። አንደኛ ከባድ የኩላሊት በሽታ፣ ሁለተኛ የታይሮይድ እጥረት፣ ሶስተኛ የተለያዩ በሽታዎች ለምሳሌ እንደ ስኳር፣ ካንሰር፣ ሪህና ኢንፌክሽን እና የእድሜ መግፋት በሚኖርበት ጊዜ ነው ማለት ነው። እንግዲህ በቀይ የደም ሴሎች ውድመት ወይም ጥፋት የሚከሰተው ደግሞ የመጨረሻው አይነት የደም ማነስ አይነት ሲሆን ቀይ የደም ሴሎች በሚሰባበሩበት ጊዜና የደም ዝውውር ውጥረት መቋቋም ሲያቅታቸው ያለ እድሜያቸው ይፈነዳሉ። ከዚያም ሄሞላይቲክ አኒሚያ ይከሰታል ማለት ነው። ይህ ችግር ስንወለድ ወይም ደግሞ ካደግን በኋላ ሊከሰት ይችላል። አንዳንድ ጊዜ መነሻ ምክንያቱም ላይታወቅ ይችላል ማለት ነው። ስለዚህ የደም ማነስ የሚከሰትባቸው በእነዚህ በሶስቱ መንገዶች ነው ማለት ነው። ሞር ወይም ደግሞ በብዛት የምናያቸው እነዚህ በሶስቱ ምክንያቶች የሚከሰት የደም ማነስ ነው። ስለዚህ የደም ማነስ ከተከሰተና ካለ ደግሞ አኮርዲንግሊ እንደ መነሻው እንደ ምክንያቱ ማለት ነው እና ደግሞ እንደ ሕክምና አማራጩ በደንብ መታከም መቻል አለብን ማለት ነው። የደም ማነስን በጊዜ ካልተከላከል ነው ለተለያዩ ውስብስብ ችግሮች እስከ ሞት ድረስ ሊያደርሰን ይችላል። በዛ ላይ ደግሞ የልብ ህመም ሊያመጣ ይችላል እና ቫይታል ኦርጋኖቻችን ሊጎዱ ይችላሉ ማለት ነው። የደም ማነስ በሚኖርበት ጊዜ እንደ ደም ማነሱ ደረጃ መሰረት ሕክምናውን ማግኘት መቻል አለብን ማለት ነው። እንግዲህ ዛሬ ስለ አኒሚያ ወይም ደግሞ የደም ማነስ ምንድን ነው፣ እንዴት ይከሰታል፣ ከተከሰተስ የምናክመው እንዴት ነው የሚለውን ነግሬያችኋለሁ ማለት ነው። ስለዚህ ቻናሉ ከተመቻችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ፣ ሸር አድርጉ። በሌላ ጊዜ በሌላ ፕሮግራም ወይም ደግሞ በሌላ ቶፒክ እንገናኛለን። የዛሬ የነበረን ቶፒክ ይህን ይመስላል። አመሰግናለሁ። መልካም ጊዜ ባይ